ማንም ሊጠረጥር አይችልም። ከኮሎምቢያ ወደ አሜሪካ የሚገባው እያንዳንዱ ግራም ኮኬን የእሷ ፊርማ ነበረበት። በቀን እስከ 1500 ኪሎ ኮኬን ሚያሚ በአደገኛ እጽ ተጥለቀለቀች። ይቺ ሴት ሚያሚን የገዛችበት መንገድ ከንግድ ዓለም በላይ ነበር። የኮኬን ንግሥት የሚለው ስም በውበት ወይም በዝና የመጣ አልነበረም። የመጣው በሽብር ነበር። ማንኛውም ተፎካካሪዋ በእሷ መንገድ ላይ የቆመው ሁሉ የባህር ውስጥ ምግብ ነበር የሚሆነው። ግሪስሌንዳ ሚያሚን የገዛችው በጥይት ብቻ አልነበረም፣ በፍርሃትም ጭምር እንጂ። ሰዎች ስሟን ሲሰሙ የእጽ ንግድ ባላባቶች እንኳን ሳይቀር ቀና ብለው አያዩዋትም ነበር። አሁን ሚያሚ የእሷ ነች። ግን ስልጣን በጨመረ ቁጥር የጠላትም ቁጥር ይጨምራል። ከጎኗ የነበሩ ሰዎች እንኳን ማንን ማመን እንዳለባት አታውቅም ነበር። ፍቅር በወንጀል ዓለም ውስጥ ትልቁ ድክመት ነው። ለግሪስሌንዳ ብላኮ ግን ፍቅር ማለት ሌላ ትርጉም